ሰላም ሰላም፣ እንዴት ናችሁ? ዩቲዩብ ቤተሰቦቼ ሰላማችሁ ይብዛ። ዛሬ ደግሞ ቆንጆ ቆንጆ ያልኳቸውን ሳተኖች እና ስቶክ ሽፎኖች ይዤላችሁ መጥቻለሁ። ወደ ሽፎን ከዚህ ሲጀምርላችሁ እንግዲህ ሳተን ሽፎን ነው። በጣም የሚያምር ለስላሳ የሆነ ኮተን የሆነ ሳተን ሽፎን ነው። በጣም ነው የሚያምር። እንደምታዩት ዲዛይኖቹ ቡኒን ከለር እና መደቡ ደግሞ ብሉ ብላክ ነው። በጣም ነው የሚያምረው። ይሄ በ5 ሜትር ቆንጆ ሆኖ ይሰራላችኋል። ወደዚህኛው ሽፎን ሲሄድላችሁ ይሄኛው ሳተን ሽፎን ነው። በጣም የሚያምር መደቡ እንደምታዩት ብርቱካን ከለር ነው። 7500 እንሰራላችኋለን። ይሄኛው ሌላኛው ከለሩ ነው የዚህኛው ማለት ነው። በሌላ ከለር ነው ይሄኛው የታሸገው። ይሄኛውን አስፈጭቻለሁ ፈትቼ ማለት ነው። ወደ እነዚህኞቹ ሲሄድላችሁ ደግሞ እነዚህ ስቶክ ሽፎኖች ናቸው ወይም 40 ሰፊ ሽፎኖች ናቸው። መደቡ ቤጅ ከለር ነው። መደቡ ቤጅ ሆኖ አበቦች አሉት። እንደምታዩት የሚያምር ግሪን ከለር የሆነ አበባ አለው። አበባው ድምቅ ያደርጋቸዋል። እንደዚህ አይነት ሽፎን ደግሞ ድምቅ ፍክት ያደርጋቸዋል ማለት ነው። ይሄ ደግሞ አልቆለት 6500። ይሄም እንደዛው ስቶክ ሽፎን ነው። ይሄ ደግሞ ብርቱካን ከለር ነው እንደምታዩት። መደቡ ቤጅ ከለር አለው። በጣም ነው የሚያምረው። ወደዚህኛው ሲሄድላችሁ ይችኛዋ ደግሞ ቡኒኝ የበዛባት ሽፎን ናት። በጣም ታምራለች። ቢጫና ቡኒኝ ናት እቺ። ይሄም ጥንቅቅ ብሎ አልቆለት 6500 እንሰራላችኋለን። ወደዚህኛው ሲሄድላችሁ ይሄኛው ደግሞ ሌላኛው የሚያምር ከለር ያለው ሽፎን ነው። አርበ ጠባብ ሽፎን ነው። ውስጡ ሻይኖች አሉት። እንደምታዩት ሻይንነቱ ደግሞ የማይለቅ ሽፎን ነው። አበባ ነው እንደምታዩት የሚያምር አበባ አለው። ይሄም አልቆለት በተመሳሳይ ዋጋ እንሰራላችኋለን። ይሄኛው ፒንክ ከለሩ ነው የዚህኛው ሴሪ ማለት ነው። በጣም ነው የሚያምሩት እንደምታያቸው። በቆንጆ ዲዛይን እንሰራላችኋለን እናንተ ፈለጋችሁ ዲዛይን። ይሄኛው ደግሞ ሶስተኛው ከለሩ ነው። እነዚህ እንግዲህ አዲስ የገቡ እቃዎች ናቸው እንደምታያቸው። ይሄኛው ብርቱካን ከለር ነው። በጣም የሚያምር ብርቱካን ከለር ውስጡ ሻይን ወርቅ ዘቦች አሉት። በጣም ነው የሚያምረው። ይሄም አልቆለት 6500 እንሰራላችኋለን። ይሄኛው ደግሞ ሌላኛው ፈዘዝ ያለ ከለር ለምትፈልጉ ይሄኛው ውስጡ ፈዘዝ ያለ ከለር አለው። እንደምታዩት በጣም ነው የሚያምረው። ውስጡ እንደምታዩት ሻይኖች አሉት ግን አይለቁም ሻይኖቹ። ይሄኛው አራተኛው ከለሩ ነው ማለት ነው። ወደዚህኛው ሽፎን ሲሄድላችሁ ደግሞ ይሄኛው ደግሞ የሚያምር ሌላኛው ግሪን ከለር ሽፎን ነው። በጣም ነው የሚያምረው። ይሄም ወርቅ ሻይኖች አሉት። እዛ ለስላሳ ነው እና ለስላሳ ነው። ይሄም እንደዛ አልቆለት ዋጋው ተመሳሳይ ነው። ይችኛዋ ሌላኛዋ የምታምር ከለር ናት። ፒንክ እና ጠቆር ያለ ከለር አለው። በጣም ያምራል። በደንብ ዘርግቼ ላሳያችሁ። ይሄኛው ሌላኛው የሚያምር ከለር ያለው ሽፎን ነው። በጣም ነው የሚያምረው። እንደምታዩት ዲዛይኑ የቅጠል አይነት ዲዛይን አለው። በጣም ያምራል። ከለሩ ድምቅ ፍክት የሚያደርጋችሁ ሽፎን ነው። ይሄም ተመሳሳይ ዋጋ አለው። ይሄኛው ደግሞ ሌላኛው ሎሚ ከለር ሽፎናችን ነው። እንደምታዩት በጣም ያምራል። ውስጡ ሎሚ ከለር ነው። አበቦቹ ደግሞ በጠቆር ባለ እርሳስ የተሰራ ነው። በጣም ያምራል። የዚህ ሴሪዎች አሉት። ይሄኛው ሁለተኛው ከለሩ ነው። ይሄኛው ከለር ሁለተኛው ከለሩ ነው። በጣም ነው የሚያምረው። ልስላሴያቸው ቅለታቸው ለሰውነት የሚመች አይነት ሽፎን ነው። ይሄም አልቆለት 7000 እንሰራላችኋለን። ይሄኛው ደግሞ ብርቱካን ከለር ነው። በጣም የሚያምር ብርቱካን ከለር ነው። ይሄ በትልቅ ነጠላ በፈለጋችሁ ዲዛይን ከላይ በፈለጋችሁ እና በመርጣችሁ ዲዛይን ይሰራል። ዋጋው ብሎ አልቆለት በትልቅ ነጠላ ከሆነ 7000 እንሰራለን። ወደዚህኛው ሽፎን ሲሄድላችሁ ይሄኛው ደግሞ ሌላኛው የሚያምር ሽፎን ነው። ቡኒኝና ሎሚ ከለር አለው። አበቦቹ ደግሞ በጣም የሚያምር ውስጡ
በሶስት አይነት ከለር ነው የተሰራ። ሽፎኑ በጣም ቀላል ነው፣ ሰውነታችሁ ምቹ ነው። እናንተ የመረጣችሁትን ስክሪንሾት እያደረጋችሁ ላኩልን። ወደዚህኛው ሽፎን ሲሄድላችሁ ይሄኛው መደቡ ወደ ፒች ከለር ይሄዳል። አበባው ደግሞ ቀይ ነው፣ ፒች ከለር ነው። በጣም ነው የሚያምረው። ይህም አርበ ሰፊ ነው። በ5 ሜትር ይሰራላችሁ በቂ ነው ማለት ነው። በ5 ሜትር ጥንቅቅ ብሎ አልቆለት በፈለጋችሁ ዲዛይን ይሰራላችኋል። እዚህ ጋር እንደምታዩቸው ሳተኖች ናቸው እንዳለ እናንተ የመረጣችሁ ሳተኖች እዚህ ጋር ስክሪንሾት እያደረጋችሁ ላኩልን። ዋጋው ተመሳሳይ ነው። ላይ የምታዩቸው ሳተኖች ናቸው። እዛ ጋር የምታዩቸው ሁለቱም ሳተን ሽፎኖች ናቸው። እዚህ ጋር ደግሞ የተፈቱ ሳተኖች አሉ እንደነዚህ ማለት ነው። ይሄኛው የሚያምር ቀይ ቡኒ አይነት ከለር ያለው ሳተን ነው። እነዚህ በተመሳሳይ ቀይ ቡኒ ከለር ያላት ነው። አብሽ ከለር ነው። በጣም የሚያምር አብሽ ከለር። እናንተ የመረጣችሁትን እዚህ ጋር ስክሪንሾት እያደረጋችሁ ላኩልን። እና ጥንቅቅ አድርገን የፈለጋችሁት ቀን እናደርስላችኋለን። እዚህ ጋር ቀይ ቡኒ ያለው፣ ይሄኛው ደግሞ ፒንክና ጥቁር የተቀላቀለበት ነው። ይሄኛው ደግሞ ዝም ያለ ከለር ሆኖ የሚያምር ሽፎን ነው። ይሄኛው ወደ ግሪን ነው፣ የሚያምር ግሪን ከለር ሽፎን ከለር እዚህ ጋር አለላችሁ። እናንተ የመረጣችሁት ሳተኖች ስክሪንሾት እያደረጋችሁ ላኩልን። ፈላጋችሁ ሰዓት ጥንቅቅ አድርገን እንልክላችሁ። ሽፎኖች ጥንቅቅ ብሎ አልቆለት በትልቅ ነጠላ 6 ሜትር በ11 ሺህ ብር ጥንቅቅ አድርገን እንሰራላችኋለን። ፈለጋችሁ ዲዛይን አለው። ሙሉ ፈርጥ ነው፣ በሚያምር በፈርጥ ነው የተሰራው። በትልቅ ነጠላ ቆንጆ ሆኖ ጥንቅቅ ብሎ 11 ሺህ ብር ትሰራላችሁ። አሁን እንደምታዩት ዳብል ፌስ ነው። ውስጡ ላይ ያለውም ከለር ውስጡም ተመሳሳይ ናቸው ማለት ነው። አዲስ የገቡ እቃዎች ናቸው። በጣም ነው የሚያምረው። ይሄኛው አንደኛው ከለሩ ነው። በጣም የሚያምር ቆንጆ የሆነ ከለር ነው። አዲስ የተፈታ በጣም የሚያምሩ ናቸው። ዋጋው ጥንቅቅ ብሎ አልቆለት በትልቅ ነጠላ 7000 ብር እንሰራላችኋለን። እዚህ ጋር የምታያቸው ሳተኖች ደግሞ የሚያማምሩ ሳተኖች ናቸው። እናንተ የመረጣችሁትን ከለር እዚህ ጋር መርጣችሁ መላክ ትችላላችሁ። ከአዲሶቹን የጀመርኩላችሁ። እነዚህ ደግሞ ስቶክ ሽፎኖች ናቸው። በጣም የሚያማምሩ ስቶክ አርበ ሰፊ ማለት ነው ሽፎኖች ናቸው። በጣም ነው የሚያምሩት። እያቸው አበቦቹ ከለሩ በጣም የሚያምር ከለር ያለው ስቶክ ሽፎን ነው። በጣም ያምራሉ። እዚህ ጋር መርጣችሁ ላኩ እናንተ የፈለጋችሁትን። እነዚህ አልቆለት 6500 ናቸው። ሳተኖቹ 7000 ናቸው። ወደ እነዚህኞቹ አዲስ ወደ ገቡት እቃ ሲሄድላችሁ እነዚህኞቹ አበባቸው ደቀቅ ብሎ የሚያምር ነው። ሻይኖች አሉት ውስጥ ላይ በጣም የሚያማምር ሻይኖች አሉት ማለት ነው። እንዴት እንደሚያምር እያቸው። ይሄኛው እንደዛው ሻይን ሆኖ ውስጡ የሚያምር ብሉ ከለር የበዛበት ነው። በጣም ያምራል። ይሄኛው ሁሉም ሻይኖች አሉት። ሻይኑ ደግሞ የማይለቅ ነው። የሚያብለቀልቀው ነገር አይለቅም። ይሄኛው ደግሞ የሚያምር አብሽ ከለር አለው። ይሄኛው እንደምታዩት ደግሞ ወደ ፒንክ ከለር ይሄዳል። የሚያምር ፒንክ ፈዘዝ ያለ ወደ ፒች ከለር ይሄዳል። እነዚህኞቹ የምታምር ከለር ናት። እችኛዋ ደግሞ ፍክት ብላ አበባ ጣል ጣል ያለባት ቅጠል ጣል ጣል ያለበት የሚያምር ከለር ነው። ይሄኛው ደግሞ ዝም ብሎ ከለሩ ግን የሚያምር ቆንጆ ከለር ነው። እነዚህ እንግዲህ አዲስ የገቡ እቃዎች ናቸው። ይሄኛውም ሌላኛው የሚያምር ከለሩ ነው። በጣም ነው የሚያምር እንደምታዩት። እችኛ ደግሞ ቢጫ ቅጠል የበዛባት የሚያምር መደቡ ደግሞ ወደ ቤጅ ከለር ይሄዳል። በጣም ያምራል። እችኛ ቀይ አበባ ያላት ናት። እንደምታዩት ድምቅ ታረጋቸዋለች። ፍክት ድምቅ ታረጋለች። እቺ የሚያማምሩ ናቸው። እነዚህ እንግዲህ አዲስ የገቡ እቃዎች ናቸው። እነዚህ ጥንቅቅ ብሎ አልቆለት በትልቅ ነጠላ 7000 እንሰራላችኋለን። የሚያምር ሰማያዊ ከለር ነው። በጣም ነው የሚያምረው። ያው በደንብ ዘርግት አድርጌ እያሳያችሁ ነው ለመምረጥ እንዲያመቻችሁ ማለት ነው። ይሄኛው ደግሞ ቡኒ ከለር ነው። የሚያምር ቡኒ ከለር። ይሄኛው የሚያምር ሌላኛው ቡኒ ከለር ነው። በጣም ነው የሚያምረው። ፈዘዝ ላለ ለምትፈልጉ ይሄኛው ደግሞ ሌላኛው ቆንጆ ከለር ነው። ሻይን የበዛበት ማለት ነው። እነዚህኞቹም አጠቃላይ አዲስ የገቡ እቃዎች ናቸው። እዚህ ጋር የምታዩቸው እናንተ የመረጣችሁትን ስክሪንሾት እያደረጋችሁ ላኩ። ግሪን ከለር ነች። ዳብል ፌስ ነች። ይሄ ውስጠኛው ከለሩ ነው። ውጨኛው ከለሩ ደግሞ ይሄን ይመስላል። አያምርም?
ይሄም ጥንቅቅ ብሎ አልቆለት በትልቅ ነጠላ በጣም ቀላል ሳተን። አሁን ደግሞ ቀለል ብለው እየመጡ ነው፣ ለሰውነት አይከብዱም። ይህም 7 ሺህ ብር እንሰራላቸዋል። እንዴት ምቾት እንዳለው በጣም ለስላሳ ነው። አሁን ደግሞ እየመጡ ያሉት ሳተኖች በጣም ለሰውነት ቀላል ከሽፎን በጣም የሚቀል ይሄም አልቆለት ጥንቅቅ ብሎ አልቆለት 7 ሺህ ብር። በጣም ሳተን ደግሞ ሌላኛው ሳተን ሽፎን ሳተኑ ሆኖ ሻይን እየገባበት ነው። አሁን እየተሰሩ ያሉት ሻይኖች አሉት ውስጥ ላይ ሳተኑ ላይ በጣም ነው የሚያምረው። ይህም አልቆለት በፈለጋችሁት በትልቅ ነጠላም በፈለጋችሁ ዲዛይን 7 ሺህ ብር እንሰራላችኋል። በፈለጋችሁ ነጠላ ይሰራላችኋል። ነጠላውን በጥልፍ ተጠልፎ ለምትፈልጉ ተጠልፈን እንሰራላችኋለን። በሽመናም ከፈለጋችሁ በሽመና ይሄኛው ሳተን ሽፎን ደግሞ ሌላኛው የሚያምር ሳተን ሽፎን ነው። እንዴት እንደሚያምር እዩት። ስላሴው ዲዛይኑ አይን የሚስብ ከለር ያለው ሳተን ሽፎን ነው። በጣም ቀላል የሚያምር ነው። ይሄም አልቆለት 7 ሺህ እንሰራለን። ለዛሬ የተዘጋጀውላችሁ ሽፎኖች እነዚህን ይመስላሉ። ሳምንት እስክንገናኝ ሰላም ቆዩ።